ጊዜ ያለኝ ከሚለው መዘናጋት ይልቅ ጊዜ የለኝም የሚለው ጥድፊያ ልቤን ፍን ነው የሚያደርገውና እንደኔ ለሆናችሁ አንድ ጸዴ ጥቅስ ልንገራችሁ። ልባችን የሚመታው ጊዜ የለኝም ብሎ ለመጮህ ሳይሆን አለሁ ብሎ ለመመስከር ነው። ማለት በቃ ኤግዚስታንሱን ለመመስከር ነው እንጂ ጊዜ የለኝም ለማለት አይደለም። ልባችን የሚመታው ልባችን የሚታፈነው በጊዜ ጋር ባለን ትግል ነው እንጂ በስራችን ብዛት አይደለም። ጊዜን ከጓደኛ ይልቅ እንደ ጠላት ስለምናየው ሁሉ ጊዜ የሆነ እያባረረ የሚይዘን ነገር ነው የሚመስለን። አሁን ልክ ሴቶች ስንሆን ደግሞ በተለይ ምናምን ነገር የሆነ ብቻ አሯሩጦ የሚይዘን የሆነ ነገር የሚያልፍ ነገር ነው የሚመስለን፣ የሚያልፍብን አይነት ነገር ነው የሚመስለን። ግን ጊዜ እኛ ነን። ጊዜ የለኝም የሚለው ቃል በራሱ የሚፈጥረው የሆነ ድብቅ ፍርሃት አለ። ማለት እየረፈደ ነው፣ የማደርገው ነገር ትርጉም የለውም የሚሉ የሆኑ ድምጾች አሉት እና ከጊዜ ጋር መታገል አቁመን ፒስ ብንፈጥር ከጊዜ ጋር ስጀመር ጊዜ እኮ እኛ ነን እና ጊዜ የለኝም ስንል እኛ የለንም ማለታችን ይሆን አላውቅም። ጊዜ እኛ ነን እኮ እኛ ነን። ጊዜ በጊዜ ውስጥ የምንሄደውም እኛ ነን። ጊዜ የለኝም የሚለው ነገር የሚያፍን ነገር ነው። ብዙ ለመያዝ ስንሞክር አንድ የሚያሳጣ ነገር ነው ጊዜ የለኝም ማለት እኔ እንደሚመስለኝ እና እኔ እንደ ሶሉሽን የሚመስለኝ ከመጣደፍ ይልቅ ፕሬዘንስ ነው የሚባለው። ይሄ በቃ መገኘት፣ ቦታው ላይ ጊዜው ላይ መገኘት ይመስለኛል መፍትሄው። እና ከጊዜ ጋር እርቅ መፍጠር በጣም ጸዴ ነገር ነው። መረጋጋት በጣም ጸዴው ነገር ነው። እግዚአብሔርን ጊዜ አለኝ ማለት ደስ ይላል። የሆነ ነገር ላይ አንድ ነገር ላይ እንዴት ነው ለሁሉም ነገር ኦብቪስሊ ጊዜ ላይኖረን ይችላል። ግን ጊዜ አለኝ ማለት ቅድሚያ የሚሰጠውን ቅድሚያ እንድንሰጥ ያደርገናል። በቃ ጊዜ አለኝ እርግጥ ማለት ጊዜ አለን፣ የምር ጊዜ አለን። ዝም ብለን ስናመናፍስ ነው ማርያምን። በደንብ ጊዜ አለን እና ከፍጥነት ጥራት ይበልጣል። የሆነ ነገር ተረጋግቶ መስራት መከወን ልባችንን ቀስ ብሎ እንዲመታ ያደርገዋል። ጊዜ አለኝ እንደዛ ለሚሰማችሁ ሰዎች ነው ይሄ ጊዜ የለኝም የሚለው ጥድፊያ ለሚያፍናችሁ ሰዎች ነው ይሄ ቪዲዮ። መልካም ቀን። ቻው።